ለዚህ ጥያቄ መልስ መስጠት ስለፈለኩኝ መልስ ልስጥበት። የተጠየቅኩት ጥያቄ እንደምታዩት የዩኒቨርሲቲ መምህር ነኝ፣ ግን ብዙ ጊዜ ስራ ሌላ ቦታ ለመቀጠር እየፈለኩኝ እያመለከትኩኝ አይጠሩኝም፣ ለፈተና እንኳን አይጠሩኝም። ምንድነው ምክንያቱ እስኪ የሚል ጥያቄ ነው እና እውነቱን ነው፣ ብዙ ጊዜ የሚያጋጥም ነገር ነው። ለዚህ የተለያዩ መልሶች አሉ። አንደኛው መልስ ምን መሰላችሁ? ብዙ ጊዜ አብዛኛዎቹ መስሪያ ቤቶች በሲቪል ሰርቪስ ውስጥ ያሉት ሳይሆኑ ሌሎቹ ማለቴ ነው የስራ ማስታወቂያ ካወጡ በኋላ ከመዘገቡ በኋላ ለጽሁፍ ፈተና እና ለኢንተርቪው ምን ያህል ሰው መጥራት እንዳለባቸው በውስጥ መመሪያቸው ላይ የተቀመጠ ሊሚት አለ። ለምሳሌ ለጽሁፍ ፈተና የሚጠሩት ሁሉም ቢያሟሉ ቤስት የሆኑትን 5 ወይ 6 10 ሊሚት አላቸው ማለት ነው። የጽሁፍ ፈተናውን ካለፉት ውስጥም ደግሞ ለኢንተርቪው የሚጠሩት ደግሞ ምን ያህል ሰው ነው? ብዙ ጊዜ 3 ነው የሚጠሩት፣ አንዳንዶቹ ከዛም በላይ ሊጠሩ ይችላሉና ሊሚት አላቸው እና ምናልባት በወጣው ማስታወቂያ ላይ ያሟላህ ብትሆንም ነገር ግን እንዳንተም ሌሎች ያሟሉ ኖረው ቤስት የሆኑትን 5 ወይ 10 መመሪያቸው ላይ ባስቀመጡት ሊሚት መሰረት ስለሚጠሩ ከፍተኛ የሆነ ጂፒ ኤክስፒሪየንስ እድሜ የጨመረ ሲሄድ የሚቀንሱትም ነገር አለ። ኤክስፒሪየንስ እድሜ ከስራው ጋር ቀጥተኛ የሆነ የስራ ልምድ ያን ይዘው ደምረው በዚህ ድምር መሰረት ቤስት የሆኑትን 5 ወይም እነሱ እንዳስቀመጡት መጠን መሰረት መመሪያው ላይ በተቀመጠው መጠን መሰረት ስለሚጠሩ ምናልባት በዚህ ምክንያት ተጠርተ ላይሆን ይችላል። አንደኛው ይሄ ነው። ሁለተኛው ደግሞ ብዙ ጊዜ አሟልተም ሆኖ እያለ የውስጥ ፕሪጁዳይስ ነገር አለ፣ ወይም ደግሞ ይሄ ሰውዬ እዚህ ቦታ ላይ ብዙ የተማረ ስለሆነ ቢመጣ ለኛ የሚፈጥረው ስጋት ሊኖር ይችላል። ብዙ ጊዜ አሁን እንደዚህ አይነት ነገር አለ። ብዙ የተማረ ሰው ሲያመለክት ሞር ፕሮዳክቲቭ ለመሆን የሚፈልጉ ካምፓኒዎች ካሉን መስተቀር በመንግስት መስሪያ ቤቶች ውስጥ ከሆነ ሲመጣ ትንሽ ቆይቶ የኛም ቦታ ሊሻማ ይችላል በሚል ብዙ ቦታ ላይ ያሉ የኤችአር አካባቢ ያሉ ሰዎች ብዙም ያሟሉ ሰዎችን ሪጀክት እያደረጉ ግን ብዙም አያሟሉ የሆኑ ሰዎችን እና ሰነፍ የመሰሏቸውን ሰዎች እነሱን በመጥራት የቅጥር ሁኔታውን አመቻችተውላቸው ከገቡ በኋላ ለከፍተኛውን የትሬኒንግ ባጀት በመመደብ እነዚህን ሰዎች በማሰልጠን ፕሮዳክቲቭ እንዲሆን ያደርጋሉ። በዚህ ምክንያትም ተጥለም ሊሆን ይችላል። ብዙ ጊዜ አሁን ይሄ አይነት ችግር ነው ያለው። የመጀመሪያው ላይ ያልኩ ግን ሲቪል ሰርቪስ ውስጥ በሲቪል ሰርቪስ የሚተዳደሩ መስሪያ ቤቶች ውስጥ ሁሉንም ያሟላ ተወዳዳሪ እንዳለ ነው ለጽሁፍ ፈተና የሚጠሩት። ለጽሁፍ ፈተና ይሄን ያህል ሰው እንጠራለን ብለው የተቀመጠ ገደብ የለም፣ በመጀመሪያው ምክንያት ላይ ማለት ነው። እና በሲቪል ሰርቪስ አመልክተ ካልተጠራ ለፈተና ካልተጠራ የተቀመጠ ገደብ ስለሌለ ሆም ብለው ነው የጣሉ ማለት ነው። ወይ ልትበልጥ ትችላለህ ብለው አንተ ያለ ሲቪ በጣም የገዘፈ ሲቪ ከሆነ በዛ ምክንያት ተጥለ ሊሆን ይችላል። ሌላኛው እኛ ሀገር ደግሞ የተለመደው ደግሞ ለፈተና ያለ መጥራት ደግሞ የተለመደው ነገር ከአንዳንድ ኤክስፒሪየንሶች የያዝከው የራስ መጠሪያ ስም ነው። አሁን ሬሲዝም ያመጣው ነገር ማለት ነው። እና ስም አይተው ብቻ የሚሰርዙ እንዳሉ አንዳንድ ቦታ ላይ ለማየት ተሞክሯል። ስም የሆነ አካባቢ ከሆነ አካባቢ እንደመጣ የሚገልጽ ከሆነ ለምሳሌ እኔ ስም አሁን አለምሰገድ ሲሳይ ወልደ ማርያም ስሜ ብዙ ጊዜ ይሰረዛል። ብዙ ጊዜ አጋጥሞኛል። ለፈተና አልጠራም ነበር። ይሰረዝና ሄጄ ተጨቃጭቄ ለምንድን ነው ያልተጠራሁት ብዬ ኮምፕሌንስ አደርግ ስም ማን ነው ብለው ሲጠይቁኝ አለምሰገድ ሲሳይ ብዬ ስነግራቸው መልኬ ነውና እንዴ አንተ ነህ እንዴ አለምሰገድ ሲሳይ ግን አትመስልም ይሉኛል። ገባ እና የዛ ስም ኦነሮች በሆኑ ሰዎች እነሱን ለማስቀረት በዛ የቅጥር ሂደት ውስጥ እነሱን ለማስቀረት ሲባል እኔ በስሙ የተነሳ ብዙ ጊዜ ሪጀክት ተደርጌ አውቃለሁ። በአካል ሄጄ ቢሆን ኖሮ ያን የሰረዙ ሰው ላይሰርዘኝ ይችል ይሆናል። ገባ አንደኛው እንደዚህ አይነት ነገር አለ።
ሌላኛው ደግሞ አንዳንድ ቀጣሪዎች ስክሪን ሲጀምሩ ባክግራውንድ ቼክ በማድረግ ይጀምራሉ። ማለት ሁሉን ነገር አጣርተው ማሟላትን ሁሉ ካረጋገጡ በኋላ የምትሰራበት መስሪያ ቤት ላይ በጎን ኮንታክት ያደርጋሉ፣ ኮሚኒኬት ያደርጋሉ፣ ባክግራውንድን ቼክ ያደርጋሉ። አንዳንዶቹ ደግሞ ይሄ ፕሪሊሚናሪ ባክግራውንድ ቼክ ነው። አንዳንዶቹ ደግሞ ሁሉን ነገር ካለፍኩ በኋላ የቅጥር ደብዳቤ ከመስጠታቸው በፊት ባክግራውንድን ቼክ ያደርጋሉ። እና አስቀድሞ ባክግራውንድን ቼክ ሲያደርጉ የምሰራበት ቦታ ላይ ኮንታክት ሲያደርጉ እዛ አካባቢ ያሉ ሰዎች አንተ መልካም የሆንክ የስራ ላይ ጥሩ የሆነ የስራ ባህሪ እንደሌለ እና ለመስሪያ ቤቱ የሚፈልገውን ባህሪ የማታሟላ እንደሆነ የሚገልጹ መረጃዎች ሰጥተውብ ሊሆን ይችላል። አጠገብ ያሉ ሰዎች ወይም አንተ የምትሰራበት ዩኒቨርሲቲ ውስጥ ያሉ የኤችአር አካባቢ ያሉ ሰዎች ማለት ነው። እነዚህ እንግዲህ የዘረዘርኳቸው ጥቂት የሆኑ ምክንያቶች ናቸው። ሌሎች ምክንያቶችም ይኖራሉ። አሁን የዘረዘርኳቸው ምክንያቶች ለፈተና ለምን አልተጠራውም የሚሉ ነው ምክንያቶች፣ እነሱን ዲስክራይብ የሚያደርጉ ናቸው። ፈተና ተጠርተ አልፈ ኢንተርቪው ተደርገ ደግሞ የማትቀጠርበት ደግሞ ምክንያት አለ፣ ሁሉን አሟልተ። እነዚህ ደግሞ ምክንያታቸው ምንድን ነው የሚለውን በሌላ ቪዲዮ እናወራለን። መልካም ቀን።